አሁን ያለነው ብስራተ ገብርኤል ላፍቶ ሞል ጋር ነው። ይሄ አካባቢ ሁላችንም እንደምናውቀው በጣም ለኑሮ ምቹ ከሚባሉ ከተማችን ላይ ፕራይም ሎኬሽን ተብለው ከሚጠሩት አካባቢዎች መካከል የመጀመሪያው ነው ብንል ማካበድ አይሆንም። ሰፈሩን በእርሶ እይታ እንዴት ይገልጹታል? እንዴት አገኙት ሰፈሩን? ያው የውጭ ዜጋ በብዛት ይመጣል፣ ይከራያል። የሽያጭን ቦታ ነው። ሽያጭ ይሸጣል። የሚሸጠው በዶላር ነው። በጣም ቆንጆ ቦታ ነው። ቦታውም ጸጥታ ያለበት ነው። ይሄ ከጀርባዬ የምትመለከቱት ፕሮጀክት ለሽያጭ የወጣ አዲስ ዘመናዊ የመኖሪያ አፓርትመንት ህንጻ ነው። ቀድሞ ለሚመጡ በጣም ውስን ደንበኞቻችን ደግሞ እውነተኛ የ30% ቅናሽ አድርገን እናንተን እየጠበቅን ነው። ይሄ ማለት ምንድነው? በ70% ሙሉ ክፍያ ብቻ ማለትም ባለ አንድ መኝታውን ከ7 ሚሊዮን 200 ሺህ ብር አጠቃላይ ዋጋ ጀምሮ መግዛት የምትችሉበትን ልዩ እድል አመቻችተናል። ሁለተኛው ፕሮጀክት ላይ ነው የተገኘ ነው። ይሄም ማለት ቡልጋሪያ ዋና አስፋልት መንገድ ዳር የሚገኝ አሁን የምንገኘው ደግሞ ከህንጻው 17ኛ ፍሎር ላይ ነው። በምታዩት ደረጃ እንግዲህ 17ኛ ፍሎር ተጠናቆ ወደ 18ኛ ቨርቲካል እየተሰራ ነው ያለው። በካሬ በ80,500 ብር ብቻ ነው እንግዲህ እነዚህን አፓርትመንቶች የግላችሁ ማድረግ የምትችሉት። የባንክ አማራጭ ለሚፈልጉ ደንበኞቻችን ደግሞ 50%ን በረጅም ዓመት ከአቢሲኒያ ባንክ ጋር አገናኝተው የኖሩበት ወይም አከራይተውት በረጅም ጊዜ ክፍያቸውን መጨረስ የሚችሉበትንም ልዩ እድል አመቻችተናል። ለመኪና ማቆሚያ አገልግሎት የሚውሉ 4 ፍሎሮችን ወይም 4 ቤዝመንት አዘጋጅተናል። የከርሰ ምድር ውሃም ኦልሬዲ ቆፍረን አውጥተናል፣ ሬዲ ነው። ከዛም በተጨማሪ የመብራት መቆራረጥ ሲኖር ደግሞ የኃይል ችግርም እንዳያጋጥማችሁ ስታንድ ባይ ጄኔሬተርም ኦልሬዲ አስገብተናል። ሰላም ውድ የማዕዘን ሊስቲንግ ቤተሰቦች፣ ይሄ ፊት መቼም ለእናንተ አዲስ አይደለም። ዛሬ ደግሞ ምን ይዛልን መጣች እያላችሁ እንደሆነ እርግጠኛ ነን። ዛሬ በሚኖረን አጭር ቆይታ ከላፍቶ ሞል ብስራተ ገብርኤል ተነስተን እስከ ቡልጋሪያ ድረስ አብረን እንጓዛለን። ውሃው ግን ትንሽ ቀዝቀዝ ስለሚል ወደ ዳር ልውጣና ቆይታችንን እንቀጥላለን። አብራችሁን ቆዩ። መነሻችንን እንግዲህ እዚህ ብስራተ ገብርኤል ላፍቶ ሞል ያደረግንበት ዋነኛ ምክንያት ከዚህ ከምታዩት ላፍቶ ሞል ላይ ከሚገኝ የመዋኛ ገንዳ አጠገብ የመኖሪያ አፓርትመንቶችን ለሽያጭ ይዘን መውጣታችንን ምክንያት በማድረግ ነው። ያው ሐምሌ እንደመሆኑም ትንሽ ቀዝቀዝ ይላል። እኔም በርዶኛል፣ ከዋና ነው የወጣሁት። ወደ ውስጥ ገብቼ ልብሴን ቀይሬ እመለሳለሁ። እስከዛው ድረስ ግን ኦልሬዲ 2018ን አጠናቀን ወደ 2019 እየተሸጋገርን ስለሆነ በአዲሱ ዓመት ምን አስባችኋል? ምናልባትም አዲስ ዓመት ሁሌም አዲስ ተስፋና አዲስ እቅዶችን የምናቅድበት እንደመሆኑ በእቅድ ሊስታችሁ ውስጥ ከያዛችሁት ትክክለኛ ቦታውን የምንጠቁምበት፣ ምናልባት ደግሞ ከሊስታችሁ ውስጥ ከሌለም ደግሞ ኮንሲደር እንድታደርጉት የሚያግዛችሁን በጣም ቆንጆ ቆይታ እንደምናደርግ እርግጠኛ ነኝ። ልብሴን ቀይሬ ልመለስ። እናንተ 2018 እንዴት እንደነበረ እየተነጋገራችሁ ጠብቁን። ልብሴን ቀይሬ እንግዲህ እንደዚህ ፋብዬ መጥቼላችኋለሁ። ቅድም እንዳልኩት አሁን ያለነው ብስራተ ገብርኤል ላፍቶ ሞል ጋር ነው። ይሄ አካባቢ ሁላችንም እንደምናውቀው በጣም ለኑሮ ምቹ ከሚባሉ ከተማችን ላይ ፕራይም ሎኬሽን ተብለው ከሚጠሩት አካባቢዎች መካከል የመጀመሪያው ነው ብንል ማካበድ አይሆንም። በእንደዚህ አይነት በጣም ዘመናዊ በምንለው መንደር ውስጥ ደግሞ መኖር የማይፈልግ ሰው ይኖራል ብዬ አላስብም። በእርግጥ ሁሉም የማዕዘን ሊስቲንግ ቤተሰቦች ብስራተ ገብርኤልና አካባቢያን ያውቃሉ ማለት ባንችልም፣ ነገር ግን ተመሳሳይ ገጽ ላይ መሆን እንድንችልና ጉዟችንን አብረን እንድንቀጥል ይህንን አካባቢ የማያውቁ ተመልካቾቻችን ደግሞ የእጅ ስልካቸውን ተጠቅመው ብስራተ ገብርኤልን ሰርች አድርገው አካባቢውን በደንብ እንዲያውቁት ሪኮመንድ እያደረኩኝ ወደ ገለጻይ ልመለስ። እንዳልኳችሁ እንግዲህ ይሄ አካባቢ በጣም ለኑሮ የሚመረጥና አብዛኞቹ የሚፈልጉት አካባቢ እንደመሆኑ የመኖሪያ ቤት የኪራይና የግዢ ዋጋም አብሮ ከፍ ያለ ነው። ስለ አፓርትመንቱና በአፓርትመንት ህንጻ ውስጥ ስላሉት ዝርዝር ሁኔታዎች ከማውራታችን በፊት ግን ሁሉም ሰው የመኖሪያ ቤት ላይ ኢንቨስት ሲያደርግ ራሱ ለመኖር ወይም ለራሱ ሰርቪስ ለመጠቀም ከሚለውን ባለፈ ደግሞ እንደ ኢንቨስትመንት አስበው የሚመጡ በጣም በርካታ ደንበኞችም አሁን ላይ ቁጥራቸው እየጨመረ ስለሆነ እዚህ አካባቢ ላይ የሚኖረው የኪራይ ቫልዩ ወይም የሽያጭ ዋጋ ምን ይመስላል የሚለውን ዞር ዞር ብለን አካባቢ ላይ ያሉትን የተለያየ ስራ ላይ የተሰማሩና የኪራይ የሽያጭ ዋጋ የሚያውቁ ግለሰቦችን ኢንተርቪው እያደረግን ለእናንተ ቀጥታ የምናደርስ ይሆናል። አብረን እንጓዝ። ሰላም ጤና ይስጥልን። ማርታ እባላለሁ። ከማዕዘን ሊስቲንግ ነው የመጣሁት። እዚህ ላፍቶ ሞል አጠገብ አፓርትመንት ለሽያጭ አውጥተናልና እዚህ አካባቢ ላይ እየተንቀሳቀስኩኝ የሰፈሩ ነዋሪዎች ሰፈሩ ምን ይመስላል የሚለውንና ኪራይ ዋጋዎችን እየተንቀሳቀስኩ እየጠየኩ ነበረ። እርሱም ከዚህ አፓርትመንት ሲወጡ አይቼዎት ነው ያስቆምኮትና ምናልባት ፈቃደኛ ከሆኑ አጠር ያለሽ ቃለ መጠይቅ ላደርግሎት ነበር። ፈቃደኛ ኖት?
እሺ አመሰግናለሁኝ። የዚሁ ሰፈር ነዋሪው ነውትና ሰፈሩን በእርሶ እይታ እንዴት ይገልጹታል? እንዴት አገኙት ሰፈሩን? እውነት ለመናገር በጣም ደስ ብሎ የሚኖርበት ሰፈር ነው። ሰላም ተሰምቶ የሚኖርበት ሰፈር ነው። ከብዙ አንግል ስናያቸው ከቤተሰቦችም ለኔም የምፈልጋቸው አገልግሎቶች በቅርብ ርቀት ነው የሚገኙ። ወኪንግ ዲስታንስ ነው። ለምሳሌ ያክል ትምህርት ቤቶችን፣ ሆስፒታሎችን እና የእምነት ተቋማቶችን ወኪንግ ዲስታንስ ነው የሚገኙት። በቅርብ ርቀት ላይ ነው የሚገኙት። ከጸጥታም አንፃር በጣም ምቹና ነፃ ሆነሽ የምትገቢበት የምትንቀሳቀሽበት ሰፈር ነው እና ፈቅጄ በጣም ወድጄ የምኖርበት ሰፈር ነው። አይ ነው አብዛኞቹን በእርግጥ እንደዚህ አይነት ምላሽ እንደሚሰጡኝ እርግጠኛ ነኝ። ለነበረን ቆይታ እጅግ በጣም አመሰግናለሁኝ። መልካም የስራ ቀን ተመኘሁልዎት። ሰላም ጋሼ፣ ጤና ይስጥልን። እንዴት ነው? እግዚአብሔር ይመስገን። እሰይ። እንግዲህ እዚህ አካባቢ ላይ አፓርትመንት ለሽያጭ አውጥተናልና እየተንቀሳቀስኩኝ አካባቢ ላይ ያለቁ ቤቶች የኪራይ የሽያጭ ዋጋ ምን ይመስላል የሚለውን ኑሯቸውን እዚህ ያደረጉና የስራ ቦታቸውም ደግሞ እዚሁ አካባቢ ያደረጉ ግለሰቦችን እየጠየቅኩ ነው ያለሁትና ጋሼ ፍቃደኛ ከሆኑ አካባቢ ላይ ያለው የኪራይ ዋጋ እንደምን ይመስላል የሚለውን በትንሹ ቢነግሩን። እዚህ አካባቢ ላይ የሚከራየው እኔ የስራ ቦታ እዚህ አካባቢ ስለሆነ ያው የውጭ ዜጋ በብዛት ይመጣል፣ ይከራያል። የሽያጭን ቦታ ነው። ሽያጭ ይሸጣል። የሚሸጠው በዶላር ነው። በጣም ቆንጆ ቦታ ነው። ቦታውም ጸጥታ ያለበት ነው። ሰላም ያለበት ነው። በቃ አብዛኛው የውጭ ዜጋ ነው መጥቶ እዚህ አካባቢ የሚገለገለውና በጣም ጥሩ ቦታ ነው። ማንም ሰው እዚህ አካባቢ ይገዛልም መሸጥም ይችላል። ምንም ማድረግ ይችላል። እንደፈለገ ማድረግ ይችላል እና በጣም ቆንጆ ሰፈር ነው ልልፈልጌ ነው። በጣም አሪፍ። ስለዚህ የኪራይ ዋጋውን በዶላር ነው። በቀንም ፈለጉ በወርም በአመትም በዶላር ነው ሴት ተደርጎ የተገለገሉ ያሉት። በዶላር ነው የሚገለገሉት ያሉት። አብዛኛው ውጭ ዜጋ ነው። በቃ እዚህ አካባቢ በጣም ቆንጆ ነው ሰፈሩ። የተመረጠ በጣም ቆንጆ ደስ የሚል ማንም ሰው መጥቶ ዘና ፈታ የሚልበት አካባቢ ነው። እሺ ጋሼ በጣም እናመሰግናለን። መልካም የስራ ቀን። ሰላም ጤና ይስጥልን። መልካም። እንግዲህ እየተዘዋወርኩኝ እዚህ አካባቢ ላይ የኪራይና የሽያጭ ዋጋ ምን ይመስላል፣ አካባቢ ውስጥ ደግሞ እንዴት ነው የሚለውን እዚህ አካባቢ ከሚኖሩና እዚህ ደግሞ ስራ ቦታቸውን ያደረጉ እንዳንተ ፍቃደኛ የሆኑ ግለሰቦችን እየጠየቅኩ ነው ያለሁትና ሰፈሩ እንዴት ታየዋለህ? እንዴት ትገልጸዋለህ? የኪራይ የሽያጭ ዋጋስ ምን ይመስላል እናንተ አካባቢ? ሰፈሩ ቆንጆ ነው። እዚህ ዲፕሎማቶችም ዲያስፖራዎችም ብዙ ጊዜ እዚህ አካባቢ ጸጥታውንም ስለሚፈልጉት ለመከራየትም ሆነ ለመግዛት እዚህ ተመራጭ ያደርጉታል። ተመራጭ ያደረገበትም አንድ ይሄ ነው። መሀል ከተማም እንደመሆኑም መጠን ዋጋውም አንዴ የገዙት በአሪፍ ነገር ይከራይላቸዋል። እዚህ ጋር አሁን አንድ ቤት ባለ 3 መኝታ ከ25 ሚሊዮን ጀምሮ ነው እንትን የሚለው 25 እና ከዛ በላይ ነው የሚሸጠው። ሲከራይ ደግሞ ፈርኒሽድ ሲሆን እስከ 200 ሺህ ብር ይከራያል። እንደገና ደግሞ በወር በባዶ ደግሞ 150 ድረስ ይከራያል ማለት ነው። ባለ 3 ባለ 2 ደግሞ ፈርኒሽድ ሲሆን ከ160 ጀምሮ ይከራያል። በባዶ ሲሆን 100 ጀምሮ ይከራያል ያለ እቃ ማለት ነው። እና እዚህ ለኪራይ ማሪፍ ስለሆነ ሰዎቹ ለመግዛት ብዙ ጊዜ ቤቱን ካዩት ብዙ ጊዜ እንትን አይለው ተፈላጊ ነው ማለት ነው። እሺ በጣም እናመሰግናለን። እግዚአብሔር ያክብርልን። መልካም የስራ ቀን። እሺ እናመሰግናለን። እሺ እንግዲህ ሰፈሩ ተፈላጊነቱ ለምን ጨመረ የሚለውን ማብራራት የኔንም ጉንጭ ማልፋት እናንተንም ማድከም ነው ብዬ ነው የማስበው። ከዛ ይልቅ ግን ዛሬ ይዘናችሁ ወደ መጣንበትና ትኩስ መረጃ ለማጋራት በዚህ ሰዓት ወደ እናንተ የቀረብንበትን ዋናውን መረጃ ላጋራችሁ። ይሄ ከጀርባዬ የምትመለከቱት ፕሮጀክት ለሽያጭ የወጣ አዲስ ዘመናዊ የመኖሪያ አፓርትመንት ህንጻ ነው። ከዲዛይን አንጻር ስናየው የሰፈሩን ላይፍ ስታይልና ስታንዳርድ ኮንሲደር በማድረግ ልቅም ተብሎ ምንም እንከን የማይወጣለት ዲዛይን ከመሆኑም ባለፈ ደንበኞቻችን እንደ ፍላጎታቸው እንደ አቅማቸው ከባለ አንድ መኝታ ማለትም ከ90 ካሬ ጀምሮ እስከ 248 ካሬ ድረስ ስፋት ያላቸውን አፓርትመንቶች ባለ አንድ፣ ባለ ሁለትና ባለ 3 መኝታ ወደ እናንተ ይዘን ቀርበናል። ከዚህም በተጨማሪ ደግሞ አሁን ላይ ገና ይፋ ያልሆኑ ነገር ግን በዲዛይን ደረጃ እየተሰሩ ያሉ በተለይ ወደ ላይ የሚገኙ ፍሎሮቻችን ላይ በዱፕሌክስና ፔንትሃውስ አማራጭም ወደ እናንተ የምንቀርብ ይሆናል። ታዲያ እዚህ አፓርትመንት ላይ በ15% ቅድመ ክፍያ ብቻ የግላችሁ ማድረግ የምትችሉበትን አዲሱን ዓመት የቤት ባለቤት ሆናችሁ ጉዟችሁን የምትጀምሩበትን ልዩ እድል ነው እንግዲህ ይዘንላችሁ የመጣ ነው። ያ ማለት ምንድነው? ቅድሚያ 15% ብቻ ደንበኞቻችን
ከፍለው ቀሪውን 85% በግንባታ ሂደት ወደ 10 የሚደርሱ የክፍያ ዙሮችን አመቻችተናል። ግንባታውን እያያችሁ በተቀመጠላችሁ ስኬጁል መሰረት ምንም አይነት የዋጋ ጭማሪ ሳይደረግ ከፍላችሁ ማጠናቀቅ የምትችሉበትን ልዩ እድል አመቻችተናል። ከዛም በተጨማሪ ደግሞ ከ30% ጀምሮ ለሚከፍሉ ደንበኞቻችን እንደሚከፍሉት መጠን በየደረጃው ከ15% ጀምሮ ልዩ ቅናሾችንም አመቻችተናል። ሌላው ትልቁ የምስራች ደግሞ ቅድሚያ ለሚመጡ ውስን ደንበኞቻችን አሁን ላይ የሽያጭ ማስጀመሪያ ዋጋ ወይም ደግሞ የፕሮሞሽን ፕራይስ ላይ ስለሆነ ያለ ነው። ቀድሞ ለሚመጡ በጣም ውስን ደንበኞቻችን ደግሞ እውነተኛ የ30% ቅናሽ አድርገን እናንተን እየጠበቅን ነው። ይሄ ማለት ምንድነው? በ70% ሙሉ ክፍያ ብቻ ማለትም ባለ አንድ መኝታውን ከ7 ሚሊዮን 200 ሺህ ብር አጠቃላይ ዋጋ ጀምሮ መግዛት የምትችሉበትን ልዩ እድል አመቻችተናል። ነገር ግን ድርጅታችን ያዘጋጀላችሁን ቅናሾች ለማግኘት በትንሹ ከ30% ጀምሮ መክፈል ብቻ ነው ከናንተ የሚጠበቀው። ይህ ዘመናዊ አፓርትመንት ህንጻ ወደ 4 የሚሆኑ ዘመናዊ ሊፍቶችንና 2 ደረጃ የያዘ ከፋሲሊቲ አንጻር ስናየው ደግሞ ይሄ ቀረለት የማይባል ሁሉንም አገልግሎቶች ኑሯችንን ለማቅለልና ለማዘመን አስፈላጊ የሚባሉ ብቻም ሳይሆን ከዛም ባለፈ ሌክዠሪ ሊያስብሉ የሚችሉ የተለያዩ አሚኒቲዎችን ነው እንግዲህ አሟልቶ ወደ ገበያ የቀረበው። ከዛም በተጨማሪ ደግሞ ቅድም እንዳልኳችሁ በጣም ታዋቂ ከሆነው ላፍቶ ሞል ግቢ ውስጥ እንደመገኘቱ ደግሞ ላፍቶ ሞል ውስጥ ያሉትን አገልግሎቶች እንዲሁም በዚህ ዘመናዊ መንደር ውስጥ ማግኘት የምትችሏቸውን ሁሉንም ፋሲሊቲዎች ለመጠቀም ከቤታችሁ ደረጃ ወይም ሊፍት ተጠቅማችሁ ማውረድ ብቻ ነው ከናንተ የሚጠበቀው። ፕሮጀክታችን እንግዲህ ለሽያጭ የወጣው ሰሞኑን ነው። ግንባታም የጀመርነው በቅርብ ነው። ነገር ግን በጣም በሚገርም የግንባታ ፍጥነት ነው እንግዲህ እየሄድን ያለ ነው። ፕሮጀክቱን ደግሞ አጠናቀን የምናስረክባችሁ በ3 አመት ጊዜ ውስጥ ነው የሚሆነው። ቅድም እንዳልኩት እንግዲህ በዚህ 3 አመት ውስጥ እናንተም ግንባታውን መሰረት አድርጋችሁ ክፍያችሁን ከፍላችሁ ማጠናቀቅ ብቻ ነው ከናንተ የሚጠበቀው። ከዲዛይን አንጻር ስናየው አብዛኛውን ጊዜ አሁን ባለ አንድ መኝታ ቤቶች ላይ ተጨማሪ ሰርቪስ መስጠት የሚችሉ ክፍሎችን ማግኘት አብዛኛው ላይ የተለመደ አይደለም። እኛ ጋር ስንመጣ ባለ አንድ መኝታችን ላይ ተጨማሪ የስቶር ወይም ደግሞ ለሌላ አገልግሎት መዋል የሚችሉ ሩሞችንና የላውንደሪ ክፍልን በውስጡ እንዲይዝ አድርገን ነው እንግዲህ አካተን የመጣ ነው። በተለይ ደግሞ የካሬ ስፋቱ እየጨመረ በመጣ ቁጥር የተለያዩ ሰርቪሶችን መስጠት እንዲችሉና በጣም ዘመናዊ የሚባል አይነት ስታንዳርድ አሟልቶ የመጣ የአፓርትመንት አይነት ነው። ለምሳሌ ያክል የኪችን አማራጮቻችን ላይ ኦፕን እና ክሎዝድ ኪችን የምንለው ወይም ደግሞ ዘመናዊና ባህላዊ ማዕድ ቤት የምንላቸውን ያካተተ የአብሳይ ክፍልም በውስጡ ይኖረዋል። ሁሉንም አገልግሎቶች በቤታችሁ ውስጥ ማግኘት እንድትችሉ አድርገን ነው እንግዲህ የሰራ ነው። እነዚህን ዘመናዊ አፓርትመንቶች እንግዲህ በ15% ቅድመ ክፍያ መጀመር ለሚፈልጉ ደንበኞቻችን ያስቀመጥነው በጣም ዝቅተኛ የሚባል የሽያጭ ማስጀመሪያ የካሬ ዋጋ አለን። ከዛም ባለፈ ግን እናንተም በጣም አትራክት ያደርጋል ብዬ የማስበው ደግሞ ምንድነው 70% ብቻ ከፍላችሁ ወይም 30%ን ሙሉ በሙሉ ቅናሽ አድርገናችሁ በካሬ በ80500 ብር ብቻ ነው እንግዲህ እነዚህን አፓርትመንቶች የግላችሁ ማድረግ የምትችሉት። ደግሞ አለሁኝ ይህንን አፓርትመንት የግላችሁ ለማድረግ በሙሉ ክፍያ ወይም በ70% ለሚመጡ በጣም ውስን ደንበኞቻችን በካሬ በ80500 ብር ብቻ ነው እንግዲህ እያስተናገድን የምንገኘው። እንግዲህ እዚህ ጋር ያልተጠቀሱ ሌላ ዝርዝር ነገሮችን እንፈልጋለን ካላችሁ ከታች ባስቀመጥናቸው ቁጥሮች ደውሉልኝ። ዋትስአፕ አለን፣ ቴሌግራም አለን፣ መጠቀም ይቻላል። አሁን ግን በጣም ብዙ ሰዓት እዚህ ላይ ወሰድን። ቀጣይ ወደ ቡልጋሪያ ነው ጉዟችን የሚሆነው። አብረን እንሂድ። ብዙ ደቂቃ ሊይዛችሁ። መልካም ቆይታ። ዛሬ እንግዲህ ከኛ ጋር በነበራችሁ አጭር ቆይታ እናስጎበኛችኋለን ባል ነው ቃል በገባንላችሁ መሰረት ሁለተኛው ፕሮጀክት ላይ ነው የተገኘ ነው። ይሄም ማለት ቡልጋሪያ ዋና አስፋልት መንገድ ዳር የሚገኝ አሁን የምንገኘው ደግሞ ከህንጻው 17ኛ ፍሎር ላይ ነው። በምታዩት ደረጃ እንግዲህ 17ኛ ፍሎር ተጠናቆ ወደ 18ኛ ቨርቲካል እየተሰራ ነው ያለው። ይሄኛው ፕሮጀክት ደግሞ በ6 ወር ውስጥ ግንባታውን አጠናቀን ለእናንተ ለማስረከብ በምታዩት ደረጃ እንግዲህ ጥሩ የሚባል የግንባታ እንቅስቃሴ ላይ ነው ያለነው። እዚህኛው ሳይት ላይ ደግሞ ከ88 ካሬ ወይም ከባለ አንድ መኝታ ጀምሮ እንደ ምርጫችሁ ባለ 2 እና ባለ 3 መኝታ አማራጮችን እስከ 238 ካሬ ስፋት ያላቸውን የመኖሪያ አፓርትመንቶች እንግዲህ በተለያዩ አማራጮች ነው ወደ እናንተ የቀረቡት። ይሄኛው ፕሮጀክት እንግዲህ እንዳልኳችሁ በሰሚ ፊኒሽድ ወይም በከፊል በሚባል የአፓርትመንት ደረጃ አጠናቀን ለእናንተ ለማስረከብ የ6 ወር ጊዜ ብቻ ነው የያዝንለት። ከዛ ውጭ የባንክ አማራጭ ለሚፈልጉ ደንበኞቻችን ደግሞ 50%ን በረጅም ዓመት ከአቢሲኒያ ባንክ ጋር አገናኝተው እየኖሩበት ወይም አከራይተውት በረጅም ጊዜ ክፍያቸውን መጨረስ የሚችሉበትንም
ልዩ እድል አመቻችተናል። ይሄም አካባቢ እንግዲህ ከአፍሪካ ህብረትን በቅርብ ርቀት እንደመገኘቱ ጥሩ የሚባል የመኖሪያ አካባቢ ወይም ሰፈር ነው። ከዛም ባለፈ ቅድም እንዳልነው ለኢንቨስትመንት አስበው ለሚመጡም ደንበኞች ደግሞ ጥሩ የሚባል ሬንታል ቫሉም ያለበት አካባቢ ነው የሚሆነው ማለት ነው። የተፈጥሮ ብርሃን በደንብ ያላቸው ሁሉም ቤቶች በበቂ ሁኔታ የተፈጥሮ ብርሃንም አየርም ማግኘት እንዲችሉ ተደርጎ ነው በደንብ የተሰራው። በተለይ ደግሞ የተፈጥሮ ብርሃንና አየር ያስፈልጋቸዋል ተብለው ሪኮመንድ የሚደረጉ እንደ ባዝሩም እና ኪችን የምንላቸው ሰርቪስ የሚሰጡ ሩሞቻችንን ይህንን አክሰስ በደንብ ማግኘት እንዲችሉ ተደርጎ ነው ዲዛይኑ የተሰራው። ከዛ ውጭ ሲሊንግ ሃይቱንም ስናየው በጣም ከፍ ያለ በደንብ ቤታችንን ግሬስ ወይም ደግሞ ውበት እንዲሰጠው ተደርጎ ነው በደንብ ልቅም ተደርጎ የተሰራ ፕሮጀክት ነው። በጣም በአጭር ጊዜ ውስጥ ደግሞ ተረክበን እንግዲህ ፊኒሺንግ ስራውን መጀመር እንፈልጋለን። ቶሎ ወደ ኢንቨስትመንት እንዲገባ ቶሎ ገብተን እኛም ኑሯችንን ለመጀመር በጣም በአጭር ጊዜ የሚረከብ ፕሮጀክት ነው የምንፈልገው ካላችሁ ደግሞ ይሄ ሁለተኛው ፕሮጀክት ደግሞ ለእናንተ በጣም ምቹ ወይም ተመራጭ የሚሆን ፕሮጀክት እንደሚሆን እርግጠኛ ነኝ። እንግዲህ ባለ 20 ወለል በሆነው በዚህ ዘመናዊ አፓርትመንት ህንፃ ላይ ለመኪና ማቆሚያ አገልግሎት የሚውሉ 4 ፍሎሮች ወይም 4 ቤዝመንት አዘጋጅተናል። ለሁሉም ቤቶቻችን በቂ የሆነ የፓርኪንግ ስፔስ ይኖረናል። ከዛም በተጨማሪ ደግሞ ለኤሌክትሪካል መኪናዎች ደግሞ ቻርጅ ማድረጊያ ስቴሽን አለው። የከርሰ ምድር ውሃም ኦልሬዲ ቆፍረን አውጥተናል፣ ሬዲ ነው። ከዛም በተጨማሪ የመብራት መቆራረጥ ሲኖር ደግሞ የኃይል ችግርም እንዳያጋጥማችሁ ስታንድ ባይ ጄኔሬተርም ኦልሬዲ አስገብተናል። ኑሯችንን ምቹ ለማድረግ ያስፈልጋሉ የሚባሉ ፋሲሊቲዎችን ወይም አሚኒቲዎችን በሙሉ እዚሁ ህንፃ ውስጥ በደንብ ማግኘት እንድትችሉ ተደርጎ ነው እንግዲህ የተሰራው። እንዳልኳችሁ ደግሞ የባንክ አማራጭ ለሚፈልጉ ደንበኞቻችን ደግሞ ረዘም ባለ ጊዜም ከአቢሲኒያ ባንክ ጋር በአብሮነት የቤት ባለቤት መሆን የምትችሉበትን ልዩ እድል እንግዲህ አመቻችተናል። ከብስራተ ገብርኤል ላፍቶ ሞል ተነስተን በሳር ቤት አፍሪካ ህብረት አቋርጠን ቡልጋሪያ ላይ የነበረን ቅኝት እንግዲህ ይሄንን ይመስላል። በእርግጠኝነት በብዙ እንዳተረፋችሁ አዲሱን አመታችሁን ደግሞ በምን አይነት መንገድ እንጀምር ብላችሁ ገና በእቅድ ደረጃ ላላችሁ በደንብ ዳይሬክሽን መስጠት የሚችል አቅዳችሁ ደግሞ ቤት ለመግዛት ፕሮፐርቲ ኦን ለማድረግ ደግሞ በሀሳብ ደረጃ ለነበራችሁ ደግሞ ተመልካቾቻችን ትክክለኛ ቦታውን እንዳገኛችሁ ወይም እርፍ የምትሉበትንም ጥሩ መረጃ እንዳጋራናችሁ አንጠራጠርም። ለነበረን ቆይታ አብራችሁን ተጉዛችሁ ስለጎበኛችሁ በጣም ከልብ እያመሰገንን ስለ ቤቶቹ ዝርዝር መረጃ በደንብ ለማግኘት ለማወቅ ሳይቶቹን ለመጎብኘትና እንዳልነው ያሉትን አማራጮች በደንብ በስፋት ለመጠቀም ደግሞ ከታች ያስቀመጥናቸው ስልክ ቁጥሮች አሉ። ደውሉልኝ አለሁ። በቴሌግራም በዋትስአፕና ቀጥታ በመደወል የቤት ባለቤት መሆን የምትችሉበትን ልዩ እድል አምጥተናል። እናንተም ጉዟችሁን ከኛ ጋር ለመጀመር ዛሬውኑ ይደውሉ። በጣም እናመሰግናለን። መልካም ቆይታ